አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንደምትከታተሏቸው ፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመን ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ታናግሩኝ ትችላላችሁ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙ፣ ባላችሁበት እናደርሳለን። ዛሬ ቀጥታ ወደ ቪዲዮ ስገባ ያው ቪዲዮ ከሰራሁኝ በእርግጥ ቆየት ብያለሁኝ፣ ብዙም አልመቻች ብሎኝ ነው። ዛሬ አዲስ ነገር ነው ይዤላችሁ የመጣሁት። እዚህ ጋር እንግዲህ እንደፈረሽኩት እንደምታዩት በጣም የሚያምር ጨርቅ አዲስ ነገር ነው ይዤላችሁ የመጣሁት። ቀይ ቡኒ በእንቁላል ከለር ሆኖ በጣም ነው የሚያምረው። ከፋይ ነው፣ አሁን ላይ ፋሽን የሆነው ጨርቅ ነው፣ ሻይን የሚያደርገው ጨርቅ ነው ማለት ነው። እና የፍራሽ ልብሱንም እዚህ ጋር የትራስ ልብሱንም ቀላቅዬ ነው የሰራሁት። የፍራሽ ልብሱንም ቀላቅዬ ነው የሰራሁት። በጣም ነው የሚያምረው። ያው እንዳይበተን ሁለት ጊዜ ደግሞ የሰርቸዋለሁ ማለት ነው። የፍራሽ ልብሱን ባለማሰሪያው ነው። ከዛ የትራስ ጨርቁም እዚህ ጋር እንደምታዩት በሰያፍ ሆኖ በሁለቱም ከለር ነው የተሰራው። መካከል ላይ ጥፍጥፍ አለው፣ ዙሪያው ደግሞ ሪቫን አለው ማለት ነው። እዚህ ጋር ፈካን ያደርገው ነጭ ሪቫን ያደረኩበት፣ ቤቢዎቹም ላይ እንደዛው ማለት ነው። እና እዚህ ጋር የቡና ስፍራ አለው። አሁን የነዚህ ዋጋ በባለፈው የሆነ ቪዲዮ ሰርቼ ነበረ። ዛሬ ዋጋውን ነግራቸዋለሁ። በእርግጥ ግን ቪዲዮ በሰራው ቁጥር ደግሞ ዋጋ መናገር ስላለብኝ ነው። የእያንዳንዱን ዋጋ ነግራቸዋለሁ። እናንተ ማዘዝ የምትፈልጉትን ደግሞ ከፈለጋችሁ እራሳችሁ ካልኩሌት አድርጋችሁ ሂሳብ ማምጣት ትችላላችሁ። ካልሆነም ደግሞ እኔ እሰራላችኋለሁ ማለት ነው። እና ዛሬ ይሄ አሁን እዚህ ጋር የሰራሁት የትራስ ጨርቅ አንድ ትራስ ጨርቅ አሁን 550 ብር ነው ማለት ነው። አንዱ ትራስ ጨርቅ 550 ብር። ከዛ አንድ የቤቢ ጨርቅ 300 ብር። አንድ የፍራሽ ጨርቅ ባለማሰሪያው ከሆነ 1600 ብር። ከዛ ከታች ገበር ኖሩት በዚህ የሚዘጋው ከሆነ ደግሞ አንድ የፍራሽ ጨርቅ 2000 ብር ነው። ከዛ እዚህ ጋር የቡና ስፍራ አለ። ይሄ 1700 ብር ነው። የምግብ ስፍራ ከፈለጋችሁ ደግሞ 2000 ብር። ተካያ ከፈለጋችሁ ደግሞ አንድ ተካያ ከነቦንድዱ ከሆነ 2000 ብር። ጨርቁ ብቻውን ከሆነ ደግሞ ተካያ 1000 ብር። ሌሎች ነገሮች የምትፈልጉ ለምሳሌ ቴብል እንደዚህ የሶፍት ጌጦች ሻብስኬት ምናምን የምትፈልጉ ከሆነ ደግሞ ከዚህ ጋር ያው ለብቻ የሚሳባቸው መስታወት ከፈለጋችሁ ለምሳሌ የፈለጋችሁት ዲዛይን መርጣችሁ 6500 ብር ነው። ሶፍት እና ባስኬት ሁለቱ 1300 ብር ነው ማለት ነው። ከዛ እዚህ ጋር አሁን ይሄ መጋረጃ አለው። ያው ግን ለመስቀል ጊዜ አላገኘሁም እና የመስኮት መጋረጃ ነው። 1 ሜትር ተኩል ነው ማለት ነው። ጨርቁ 2 ሜትር ነው፣ ግን ስሰበስበው 1 ሜትር ተኩል አድርጌ ነው የሰራሁት። እንግዲህ ያው ያዘዝሽኝ ልጅም ደግሞ ደንበኛም እዚህ ላይ እዩ ሰፊ ነው ማለት ነው። ይሄ እንደውም በማድረቂያ አድርጌ ነው የሰበሰብኩት። ይሄንን 1 ሜትር ተኩል አድርጌዋለሁ። ጨርቁ ስፋቱ ግን እዚህ ጋር ይኸው ከታች እንደምታዩት ነው። 2 ሜትር አድርጌዋለሁኝ። ይሄ ደግሞ 3 ሜትሩ ከነተደራቢው ከሆነ 6500 ብር ነው። 1 ሜትር ተኩል ከነተደራቢው ከሆነ 3300 ብር ነው። ተደራቢ ሳይኖር ከሆነ ደግሞ 1800 ብር ነው ማለት ነው። ይሄ መጋረጃ 1 ሜትር ተኩል ተደራቢ ሳይኖረው 1800፣ ተደራቢ ካለው 3300፣ 3 ሜትር ከሆነ ለፍሬንች ዶርም ከሆነ ደግሞ 6500 ብር ማለት ነው። እና አሁን ላይ ያለበት ዋጋ ይህንን ይመስላል። እንግዲህ ይሄ ትራስ ልብስ እኔ በጣም ነው አምሮኝ ነው የሰራሁት። ከለሩም ጭምር በጣም የሚያምረው ቤት የሚያፈካው። እንግዲህ መጋረጃው ሲሰቀል በጣም ቆንጆ ይሆናል። ይወዱታል ብዬ አስባለሁኝ። እንግዲህ እናንተም ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁኝ። በቴሌግራም በዋትሳፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ ማለት ነው። አድራሻዬ ወሎ ኮምቦልቻ ነው ያለሁት። ባላችሁበት ሆናችሁ እዘዙኝ። ከነዚህም በተጨማሪዎች የምትፈልጓቸው ማንኛውንም እቃዎች ሊሆን ይችላል፣ አልባሳት ሊሆን ይችላል፣ የፈርኒቸር ውጤቶች ሊሆን ይችላል፣ ኤሌክትሮኒክስ እቃዎች፣ የወጥ ቤት እቃዎች፣ ማንኛውንም መጅሊስ ጭምር ማለት ነው። የምትፈልጓቸውን ነገሮች እዘዙኝ። በታማኝነት እና በጥራት ሰርቼ አስረክባችኋለሁኝ። ወደ ወሎ መስመር እንደዚሁም ደግሞ ወደ አዲስ አበባ መስመር የትም ቦታ ሆናችሁ ከእናንተ የሚጠበቀው ማዘዝ ብቻ ነው። ባላችሁበት ከትራንስፖርት ጋር አደርስላችኋለሁ ማለት ነው። እና እንግዲህ የዛሬው ቪዲዮ ይህንን ይመስላል። ኢንሻላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ።